አንድ ሙስሊም የሆነች ምህትም ማንኛውም ሙስሊም የሆነ ሰው በሙሉ በጠቅላላው አንባቢዎች እንድንሆን ነው እስልምና የሚያዘን። አላህ ስብሓነሁ ወተዓላ ለመጀመሪያ ረሱል ሰለላሁ ዐለይሂ ወሰለም የቁርአን እኮ ያወረደው ሱራው ኢቅራእ ነው፣ አንብብ ነው። እንደውም ትእዛዝ ነው አንብብ። ስለዚህ ከንባብ ውጭ ሆነ ጅህልናን፣ ከንባብ ውጭ ሆነ አላዋቂነትን፣ አዋቂ አለመሆንን፣ ጅህልናን ይህን እስልምናን አይጋብዝም። እስልምናን ይህን ነገር ሳይሆን አዋቂነትን ነው እስልምና የሚያዘው። ስለዚህ እንዳውም ደግሞ ማንበብ ብቻ አይደለም ደግሞ ያለብን፣ አንብበን ያነበብነው ነገር ደግሞ መረዳት መቻል አለብን። ደግሞ መረዳት ብቻም አይደለም የተረዳነውን ደግሞ ወደ ተግባር ደግሞ መለወጥ መቻል አለብን። ስለዚህ ይሄ ነው የአንድ ሙስሊም፣ ይሄም አንድ ባህሪ ነው። አንድ ሙስሊም ባህሪው ወይም አንድ ሙስሊም የሆነች እህት ባህሪዋ ሊሆን የሚገባው አንባቢ ልትሆን ትገባለች። ያነበበችውን ነገር ደግሞ እንደገና ልትረዳ ትገባለች። የተረዳችውን ነገር ደግሞ ወደ ተግባር መለወጥ የምትችል መሆን መቻል ይኖርበታል ማለት ነው። እዚህ እስልምናችን ይሄን ነው የሚያዘው እና ስለዚህ ኢንሻአላህ ዲናችንን ማወቅ አለብን። ዲናችን መረዳት መቻል አንበብ አለብን። ዲናችን ማንበብ አለብን። ዲናችን መረዳት አለብን። እንደገና ዲናችን ደግሞ መተግበር መቻል ይኖርብናል። ይሄ ለትልቁም ሰው ለትንሹም ሰው እንደዚሁም ለወንዱም ለወጣቱም ለህፃናቱም የአላህ ስብሓነሁ ወተዓላ ትእዛዝ ስለሆነ እኛም ይሄ ባህሪዎች ልንዋረስ፣ ይሄ ባህሪዎችን ሊኖረን ይገባል። ኢንሻአላህ አላህ እንደዚህ ሰርተ አንብበንም ተረድተንም ወደ ተግባርም የምንውልም ሰዎችን አላህ ያድርገን።